ሰላም ጆካሪያክስ ፋሚሊዎች ዲፓርትመንት ዛሬ ሁላችሁ እንዳያችሁ ስፔን ቻምፒዮን ሆናለች። አርጀንቲና እንደነሳለች ሮናልዶ ፋንለቴ ገለልተኛው ነው ቪዲዮ ማቀርብላችሁ እንደምታዩት ያው ቀጥታ ነው ልክ እንደቀረበ ነው። እስኪ የሀገራችን ቲክቶከሮች ዛሬ ምናምን ታዋቂ ቲክቶከሮች ለዛሬ ጨዋታ ምን መግለጫ ሰጥተው እንደሆነ አሁን ያለ ግን ከዛ በፊት እስኪ ሴሌብሬሽን ሲያደርጉ እንዴት ነበር ያለው ነገር አብረን እናያለን። እስኪ ዛሬ በጨዋታው ላይ እኔ በጣም ፔድሪ ያልጠበኩት ነገር በጣም እንደዛ ቲም እንደ ዌርዝ ሜሲ እየተባልን ነው ማን ዌርዝ ሜሲ እየተባልን ነው። እኔ ዝም ብዬ እመለከታለሁ ብዬ መጥቼ ሳላስበው ማን እነዚህ ወያሎች አቃጠሉኝ። ምን አባታቸው ነው የሚያሽቃብጡት ማን እንዴ? ዛሬ ማን ነው ተቀጥቅጠን እናሸንፋለን ነው ማለት በፋራም ባራዳም ማን ነው ዌርዝ ሜሲ ምናምን ነገር ይላሉ እነዚህ ዱቄቶች አይደለ? አረላሽ ማን ቶሎ በእናትሽ በቶሎ አንድ ሰው ኧረ ፋውል ስሩበት በቃ እንዲናደድ በእናትህ አናዱት፣ በእናታችሁ አናዱት። ተቀጠቀጠን እኮ ወይኔ ጨዋታው ሳልቅ ነው ቪዲዮ ሰራው ጎስት ግን በቃ እንጃ። እሺ ወደ ቀጣዩ እንሂድ ጋይስ። በስተመጨረሻም ጀምአው ስፔን የዓለም ዋንጫው ሻምፒዮን ሆናለች። ኮንግራ ስፓኛ ኮንግራ ማለት ፈልጋለሁ። ዌሪዝ ሜሲ እንደማትሩ በጣም እርግጠኛ ነኝ። ጀማው ሜሲ በሚገባው ደረጃ ተጫውቷል፣ ቡድኑን እዚህ አድርሷል። ይሄንን ስፔን ማሸነፍ በጣም ከባድ ነው። ማን በቃ ኳስ የሚያስረበ ቡድን ነው ስፔን ማለት ጀማው። ምን አይነት ቡድን ነው ስፔን አተ ኳስ መደበቅ ማለት ምን ማለት እንደሆነ መማር ካለብን መማር ያለብን ከስፔን ነው። ምን አይነት ቲም ነው? ምን አይነት ጥራት ያለው ቲም ነው ጀማው። ለማንኛውም የዚህ ውድድር የ2026 የዓለም ዋንጫ አሜሪካ፣ ሜክሲኮና ካናዳ በጋራ ያዘጋጁት የዓለም ዋንጫ ሻምፒዮን ስፔን ሆናለች። ኮንግራ ስፓኛ ይመቻችሁ። ያረጋግጧል ጋይስ። ጨዋታው በጣም ቀውጢ ነበር እውነት ለመናገር። ጋሩኝ እስቲ ዘንድሮ ያለው ነው አለ እንደ ከጠላት አብረን ግብጻዊ ሆንን አንደ እንግሊዛዊ ስንሆን ያልገባንበት አለ ለፍተን ነው ያርግልን። እልል በሉ እትህ በዓለም ላይ ሰፍኗል። ደመላሽ ስፔን ደመላሽ እውነትም ደመላሽ ሲያንስባት ነው እንዴ ሲያንስባት ነው። አረካችን እኮ እውነት ስፔን የዓለም ዋንጫ ፋይናል አርጀንቲና ቨርሰስ ስፔን ዛሬ ማለት ነው። ሜሲ ያማልን አጥቦ ነው የሚያጥፈው። ልጅ እያለ አጥቦታል። አሁን አዋቂው ነው ያጥፈዋል። እንዲህ ያለ ምንም ማድረግ አይቻልም። እኔ እግር ኳስ ሁሌ ነው የምላቸው እግር ኳስ ለሜሲ ያላትን ነገር እንዳለ ብትሰጣት አይደብረኝም ስለሚችል ይመቸው። አዝናለሁ በሮናልዶና በሜሲ ክርክር አይናችሁን ይዛችሁ ኳስ ለምታዩ እናንተ የፉኝት ልጆች። ለማንኛውም በቃ ከቀሩት ቡድኖች እኔ አርጀንቲናን ነው ደግፈው ዛሬ ይመቻችሁ። አርጀንቲናን ደግፈው ያልተሳካለ ሰው ነው። አፍተር እና ቢፎር አለው። ቢፎሩን ደግሞ አቀርብላችኋለሁ። ስፔን አርጀንቲናን አንድ ጊዜ ወጣባ ውጤት በማሸነፍ የ2026 የዓለም ዋንጫ ሻምፒዮን ሆናለች። በታሪኳም ለሁለተኛ ጊዜ የዓለም ዋንጫ ማሳካት ትችላለች። ምን አይነት ብሔራዊ ቡድን ነበር ማጨብጨብ ሲያንሱ ነው የናሽናል ቲም አርጀንቲናን ደካማ ብሔራዊ ቡድን አስመስሎ ነው ማሸነፍ የቻሉት። የጎሉን ውጤት አትመልከቱ። ሙሉ በሙሉ ጌሙን ዶሚኔት አድርገው ነበር፣ በቁጥጥራቸው ስር ነበር። ምንም ጭንቀት አልነበረባቸው። አንዱን ታርጌት አርጀንቲና በ120 ደቂቃ ስፔን ላልሞከረችም ነበረ ማለት ነው። ከጨዋታው በፊት የሰራሁትን ቪዲዮ ገብታችሁ ተመልከቱት ማለት ነው። የኔ ዓለም ዋንጫ ተገማቿ ቡድን ስፔን ነበረ፣ ሻምፒዮን ሆናለች። በዚህ ጨዋታ ላይ እንግዲህ ኢንዞ ፈርናንዴዝ 93ኛው ደቂቃ ላይ በአርጀንቲና በኩል በሁለተኛ ቢጫ ካርድ በቀይ ካርድ መውጣቱ ጎድቷቸዋል። ግን ያም ባይፈጠር ማለት ነው አርጀንቲና በጎዶሎ ተጫዋች ምትጮት ነበር የሚመስለው ማለት ነው። በጣም ጎድቷታል። ግን በቃ በጣም ተበልጣ ነበር ኢንዞ ፈርናንዴዝ እያለ ራሱ ማለት ነው። ከዛ በኋላ ግን ሉዊስ ደላፎንቴ የሚገራርሙ ቅያሬዎችን አድርገው ነበረ። 106ኛው ደቂቃ ላይ እንግዲህ ቅያሬያቸው በድጋሚ ሰርቶላቸው ኒኮ ዊሊያምስ አሲስት አድርጎ ተቀይሮ የገባው ተጫዋች ፈራን ቶሬዝ ሌላ ተቀይሮ የገባው ተጫዋች አስቆጥሮ ብቸኛዋን የማሸነፍ በስማቸው ማስመዝገብ ችለዋል ማለት ነው። ምን አይነት ናሽናል ቲም ነበር የተመለከቱት። ከምናምን ሙከራ በላይ ማድረግ ትችላለች ስፔን። በአርጀንቲና በኩል ምርጡ ተጫዋች ኢሚ ማርቲኔዝ ነው ያለምንም ጥያቄ ማለት ነው። ሜሲ እንኳን እንደ ሜሲነቱ በጨዋታ ላይ መንቀሳቀስ አልቻለም ነበር። የሚደንቅ ነበር። በቃ አርጀንቲና ደካማ ብሔራዊ ቡድን ያስመሰለቻት። እኔ አንድ ናሽናል ቲም በዓለም ዋንጫ ፍጻሜ በዚህ ልክ ደካማ ፐርፎርማንስ ያሳይታል አይመስልም እኔ በግሌ ማለት ነው። አንዱን ታርጌት አልሞከረችም። ኢቭን ኦን ታርጌት ሞከሮቿ እንኳን ሁለት ናቸው ምናምን ነው ኦፍ ታርጌት የሞከረችው ማለት ነውና ይሄ የስፔን ብሔራዊ ቡድን ይለያል ነው ማለት። ለማንኛውም ናሽናል ቲም ተላላችሁ ትክክል። ፖስቱን ያየው ልጅ ቢኖር ይሄ ልጅ ነው። ቀጣይ እስኪ እንሂድ።
አርጀንቲና ከስፔን የዓለም ዋንጫ የፍጻሜ ጨዋታ 90 ደቂቃ 0-0 ተጠናቋል። ዩት ስታቱን ስፔን 15 ሞክራለች፣ 9ኛውን ታርጌት ነው። አርጀንቲና ምንም አልሞከረችም። 90 ደቂቃ ሙሉ ምንም አልሞከረችም፣ 0 ሾት። ፖዚሽንም እንደዛው ነው። ከዛ ደግሞ ኤንዞ ፈርናንዴዝ በቀይ ወጥቷል። የአርጀንቲና ተጫዋቾች ማለት ነው ቢሆን በጣም በቃ አግሬሲቭሊ ነው የሚጫወቱት። እኔ ብቻ አይደለም ይሄ ነገር ያስተውል። ይሄ አነሰሰሪ የሆነ እንትን ነው በቃ ታክላቸው ፋውላቸው ይሄ ነው የኤንዞ ፈርናንዴዝ ቀይ። ሌላው ፓራዴዝ ምንድነው ማለት ቢጫ ያለበት ሁሉ አይመስልም ሲጫወት በቃ ብቻ የአርጀንቲና ተጫዋቾች በጣም አግሬሲቭሊ ነው የሚጫወቱት። ስፔን ዶሚኔት አድርጎ ነው ጨዋታውን፣ ግን አርጀንቲና ዲፌንሷ የሚገርም ምንም ፓስ ተሰንጥቆ ገብቶ በዛ በኩል ያማል በዚህ በኩል ኢናኪ መጀመሪያ ራሱ ኦልሞ በዛኛው በቀኝ በኩል እየገቡ ማይነስ የሚያደርጓቸውን ኳሶች በደም ከፈር ተደርጓል ፔናልቲ ቦክስ አርጀንቲና። ብቻ ግን ኤክስትራ ታይም ሊጀምር ነው አሁን። እስኪ የአርጀንቲና ተጫዋቾች ላይ ምን አይነት ሀሳብ አላችሁ ሰዎች? ሀሳባችሁን ኮሜንት ላይ የሳይ ቆንጆ ትንተና ቀጣይ እስኪ ወደ የዩኤልን እንመለስበታለን ከጨዋታው በኋላ ያለው ያላችሁ ሰዎች። ዛሬ ስፔን ከአርጀንቲና ጋር የምታሸንፍ ከሆነ የዓለም ዋንጫ የፍጻሜ ጨዋታ እና ስፔን የምትበላ ከሆነ የሚፈጠሩ ነገሮችን ልንገራችሁ። ተጫዋቾች ቃል የገቡትን ነገሮች ማለት ላሚን ያማል እንደምትመለከቱት እንግዲህ ጺም ያበቅላል ወይ አሁን ላይ ሼቭ እያደረገው ነው። ብቻ ግን አልግሮ የብሬድ ብሏል። ከዛ ጋቪ ፒንክ ቀባለው ጸጉሬን ብሏል። ሌላኛው የባርሳ ተጫዋች ፔድሪ ብሎንድ ይሆናል፣ ጸጉሩን ብሎንድ ይቀባል። ኩኩሬላ ደግሞ የሉዊስ ዶላ ፎንቴ ማለትም የስፔን አሰልጣኝ እንግዲህ ታቱ ይደረጋቸዋል ወይም ደግሞ ነቀሳቸዋለሁ። ከዛ ደግሞ ፈራን ቶሬዝ መላጣ ሆናለሁ ብሏል። ፈራን ቶሬዝ አሁን ላይ እንደሚመስለው ነው ፈራን ቶሬዝ አሁን ላይ እና ጸጉሬን ምላጫለሁ ስፔን ዓለም ዋንጫ የምትበላ ብሏል። ይሄ ሁሉ ነገር አምስቱም ተጫዋቾች የሚያደርጉትን ነገር ለማድረግ አንድ ጨዋታ ብቻ ነው የቀራቸው። አቢዩኤል ደግሞ ያለው መጨረሻ ስሙት ነው ስፔን የ2026 የዓለም ዋንጫ አሸናፊ ሆናለች። ሜሲን በዚህ መልኩ መሸኘት አልፈልግም ነበር። ይሄን ይመስላል እንግዲህ ጋይስ ባጭሩ። እኔ ጨዋታውን በራሴ እይታ ደግሞ ስነግራችሁ ጨዋታው በጣም አሪፍ ነበረ። በስፔን በኩል በአንድ በኩል ያጋደለ ጨዋታ ነበር ያየነው። ሙሉ ፐርሰንቱ ተቆጣጥረው ነው ስፔን የተጫወተችው። ከጨዋታው ውስጥ እኔ በጣም ያደነኳቸው የተለያዩ ተጫዋቾች አሉ። ሮድሪ አለ መሀል ላይ በጣም ምርጥ ነበረ። የድሮ በቃ ሲቲ ላይ የምናውቀው ከጉዳቱ በፊት ያለውን ሮድሪ ነበር ያየነው። እነ ኮባሲ በቃ ይሄ ልጅ በጣም ስማርት ነው፣ ይችላል። በቃ ይሄ ልጅ እኔ በያማል ተሸፍኗል ብዬ ነው ማምነው። በቃ ያማልን ስለምናውቀው እሱን ሁሌ እየጠራን ስለሆነ ነው እንጂ ባርሳ ውስጥ ይሄ በጣም እንቁ የሆነ ልጅ ነው። በቃ የሆነ ልጅ ነው። ሲቀጥል ደግሞ ሌላ በቃ ሁሉም ስፔን ምርጥ ነበሩ፣ እንደ ቡድን ነበር ሲጫወቱ የነበሩት። በሌላ ቁጥር ያው በአርጀንቲና በኩል ምርጥ ጥራልኝ ካላችሁ ማርቲኔዝን ነው በረኛው ነው። በቃ 11 ኳስ ነው ሴቭ ያደረገው። አጠቃላይ 20 ሙከራ ተሞክሮበት ኦን ታርጌቱ ወደ 12 ምናምን ነበሩ። 12 ማለት አስቡ። አርጀንቲና ምንም አይነት ኦን ታርጌት አላደረገችም። የሚበልጠው ቡድን ነው በቃ ማሸነፍ የሚገባው ቡድን አሸንፏል። ወደ ፔናልቲ እንዲሄዱ አልፈለኩም ነበር። ከመሄዱ በፊት እንዲያልቅ ፈልጌ ነበር። ያው ተሳክቶላቸዋል። ከመሄዳቸው በፊት አልፏል። ላሚን ያማል እንግዲህ ገና በ19 አመቱ በ16 አመቱ ዩሮን አሸነፈ። አሁን ደግሞ የዓለም ዋንጫን አሸንፏል። እንግዲህ አንድ ሰው በዋንጫ ምን ያህል የታደለ እድለኛ ሰው ነው ብዬ ነው የማስበው። እነ ሮናልዶ ያላገኙትን እሱ በልጅነቱ ልክ በነ ማራዶና ትልቁ ሮናልዶ አይነት ስታቲስቲክ ይዞ ነው እንግዲህ እየሄደ ያለው ገና ካሁኑ ይበል የሚያሰኝ ነው። እኔ የላሚን ያማል አድናቂ ነኝ። ባይዘዌ ውድድሩ ከመጀመሩ በፊት እኔ ስፔን ተበላዋለች ብዬ ቪዲዮ ሰርቻለሁ። ያላመናችሁ ቲክቶክ ላይ ሄዱና ቪዲዮ ይሉ እና ግምቴ ተሳክቶልኛል። ያው ደስ ብሎኛል። ሶ ጋይስ እስካሁን አብራችሁን ከቆያችሁ ቪዲዮውን ላይክ፣ ሼር ማድረጋችሁ እንዳትረሱ። ወዳችኋለሁ። በሌላ ጊዜ እንገናኝ።